ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የነጋ ቲዩብ ቤተሰቦች ዛሬም ደግሞ የአፋን ኦሮሞ ቋንቋ በአማርኛ ይዤላችሁ መጥቻለሁ ማለት ነው። በጣም ቀለል ባለች አንድ 10 አረፍተ ነገሮች ናቸው ማለት ነው። እንግዲህ እንደምትጠቀሙበት ተስፋ አደርጋለሁ። አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ቪዲዮ ከተመቻችሁ ላይክ፣ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። አሁን ወደ ቪዲዮ እንገባለን ማለት ነው። አንደኛው ምንድነው የሚለው ዛሬ ይዤላችሁ የመጣሁት አረፍተ ነገር ዲጳዴን ቱሪ ተጨንቄ ነበር። በነገራችን ላይ ይሄ ዳ ምናምን የሚባለው ቃል ዳ ምናምን የሚባለው ፊደል በጣም አማርኛ ተናጋሪዎች ብዙ ጊዜ ይቸገሩበታል። ዳን ምን ይላሉ? ዳ ነው የሚሉት። ስለዚህ እናንተ አሁን ዳ ምላሳችሁን አንድ ላይ አገናኝታችሁ ነው እንትን የምትሉት ስትጠሩ ማለት ዳ ዲጳዴን ቱሪ። ያው ይከብዳል፣ ግን ቀስ እያላችሁ ትለምዱታላችሁ። ዲጳዴን ቱሪ ምን ማለት ነው? ተጨንቄ ነበር። ዲጳዴን ቱሪ ማለት ተጨንቄ ነበር ማለት ነው። እሺ ይሄ ቃል ተለማመዱት፣ ይጠቅማችኋል ብዙ ጊዜ አፋን ኦሮሞ ውስጥ ስላለ ማለት ነው። ኦኬ ሁለተኛው ምንድነው? ሂን ቤኩ። አሁን አላውቅም ማለት ስትፈልጉ በአፋን ኦሮሞ ምንድነው የምትሉት ማለት ነው? ሂን ቤኩ አላውቅም፣ ሂን ቤኩ ትላላችሁ። ሂን ቤኩ አላውቅም፣ ሂን ቤኩ አላውቅም። እሺ ሌላው ሂን ዲጳቲን አትጨነቅ። አንድ ሰው ጋር ሄዳችሁ ለምሳሌ የኦሮምኛ ተናጋሪ ከሆነ ምናልባት እየተጨነቀ ምናምን እንደዛ ሆኖ ካያችሁት አትጨነቅ በኦሮምኛ ማለት ስትፈልጉ ሂን ዲጳቲን ትሉታላችሁ ማለት ነው። ሂን ዲጳቲን ትሉታላችሁ፣ አትጨነቅ ማለት ነው። ኦኬ ሌላው ቦርሳ ኮን ገቴ። አሁን ደግሞ ቦርሳ ጣላችሁ እንበል። ስለዚህ ቦርሳዬን ጣልኩ ወይም ደግሞ ቦርሳዬን ጣልኩት ለማለት የሚቀጥለው ኪታባ ከነ ጃለዴን ጅራ። ኪታባ ከነ ጃለዴን ጅራ፣ ይህን መጽሐፍ ወድጄዋለሁ። አሁን አንድ መጽሐፍ አንብባችሁ ሲመቻችሁ በአፋን ኦሮሞ ምን ማለት ትችላላችሁ? ኪታባ ከነ ጃለዴን ጅራ። ኪታባ ማለት መጽሐፍ ማለት ነው። ከነ ማለት ያው ይሄ ማለት ነው። ኪታባ ከነ ስትሉ ይህን መጽሐፍ ጃለዴን ጅራ ወድጄዋለሁ። ኪታባ ከነ ጃለዴን ጅራ፣ ይህን መጽሐፍ ወድጄዋለሁ። ኪታባ ከነ ጃለዴን ጅራ እንላለን። እሺ የሚቀጥለው ሉቡዳን ነንጅራ። በህይወት አለው። ሉቡዳን ስትሉ በህይወት ማለት ነው። ነንጅራ ማለት አለው። ጅራ እቺን ቃል ታቋታላችሁ መሰለኝ። ጅራ ምናምን የምትል ቃል ብዙ ጊዜ ኦሮምኛ ውስጥ ትበዛለች። ጅራ አለው ማለት ነው። እሺ ሉቡዳን ነንጅራ በህይወት አለው። ሉቡዳን ነንጅራ በህይወት አለው። የሚቀጥለው ኮባ ኮን ጅራ፣ ብቻዬን ነኝ። ኮባ ማለት ብቻ ማለት ነው። አሁን ኮቤሳ ቢባል ብቸኛ ማለት ነው። እሺ ኮባ ኮን ጅራ ብቻዬን ነኝ። ኮባ ኮን ጅራ ብቻዬን ነኝ እንላለን። አሞኛል ነዱኩቤ ጅራ አሞኛል እኮ ነዱኩቤ ጅራ በር አሞኛል ነዱኩቤ ጅራ እንላለን። ተናድጃለሁ ማለት ስትፈልጉስ ደግሞ ተናድጃለሁ አሬንጅራ አም አንግሪ የምንለው ማለት ነው በእንግሊዝኛ። ተናድጃለሁ አሬንጅራ። እየቀለድኩ ነበር ቆሳን ቱሪ። ቆሳን ቱሪ። ቆሳ ማለት ቀልድ ማለት ነው። ቆሳን ቱሪ
እየቀለድኩ ነበር እንላለን። ይሄው ነው ኦሮምኛ ቋንቋ ለጀማሪ በሚለው የጀመርነው የአፋን ኦሮሞ ትምህርት ማለት ነው። በቀጥታ በኦንላይን በዋትሳፕ በኢሞ እንዲሁም ደግሞ በቴሌግራም እንዲሁም በዙም ከፈለጋችሁ መማር የሚፈልጉ ስክሪኑ ላይ በምታዩት ስልክ ቁጥር አናግሩን። ከመጀመሪያው አንስተን እናስተምራችኋለን ማለት ነው። ሌላው ደግሞ የተለያዩ ዶክመንቶችን እንዲሁም ጽሁፎችን ከኦሮምኛ ወደ አማርኛ ከአማርኛ ወደ ኦሮምኛ እንዲቀየርላችሁ የምትፈልጉ ከሆነ አናግሩን፣ እንቀይራለን። እንደዛ አይነት አገልግሎት እንሰጣለን ማለት ነው። አሁን በያላችሁበት ደህና ሰላም ሁኑልኝ። ቻው